ጊዜ በጣም የተጠቀምኩትን ለልጄ የተጠቀምኩትን የጠቀመኝን እናንተም ደግሞ ኮመንት ላይ በጣም ይሄ ነገር ለውጥ አምጥቷል ያላችሁትን ነው ብዙ ጊዜ የምሰራላችሁ እና ሁሌም ልትጠቀሙት ይገባል ብዬ የምለውን ነገር ነው እናንተ ሼር የማደርግላችሁና ዛሬም እንግዲህ ይሄ እንደምታዩት ነው። የትኛው ይሻላል ዝንጅብል በቅባት ሲሰራ ነው ወይስ ደግሞ እንደዚህ በውሃ ላላችሁኝ፣ ለእናንተ ቀኝ የሚሆነው በውሃው ነው። ያን እምላችሁ አሁን ለምሳሌ እኔ እንግዲህ በውሃው ልሰራ ነው፣ እንደገና ደግሞ በቫዝሊን ልሰራ ነው። ይሄንን ቫዝሊን ታያላችሁ። ብዙ ጊዜ እንደምላችሁ እኔ የተቋጠረ ቫዝሊን ነው የምገዛው። እቺ እንደምታዋት አሁን 20 ብር ነው የምትሸጠው። በጣም ተወዷል አሁን። እንደው በጣም ተፈላጊነት አለው ይሄን ቫዝሊን ለእንትን ብቻ አይደለም፣ በጣም ብዙ አሁን ለምሳሌ እንደዚህ የሚያሳከክ ነገር ምናምን መድኃኒት ሁሉ ይቀመሙበታልና እቺ እንግዲህ ተመልከቱ 20 ብር ነው። እንደዚህ ተቋጥሮ ነው የሚሸጠው። ሌላ እኔ ሱቅ በጣም ብዙ ቦታ ማለት ራቅ ይላል ትንሽ ከኔ ከቤቴ ዘይጅንም ገዛ አንዳንድ ጊዜ አይገኝም። ቫዝሊን ነው የምሰራው። ያው ነግሬያችኋለሁ፣ ቫዝሊን እኔ ጨርሻለሁኝ። ስለዚህ በውሃውም ነው የምሰራው በቫዝሊንም ቀሲል ይሄው የቆየ ቁርቁራ ቅጠል ነው ይሄ። እንደገና ደግሞ ጅንጅብል ይሄ በውሃው ልሰራበት ነው። ግማሽ ሹርባ ማንኪያ ነው። ይሄ ደግሞ አንድ ስኳር ማንኪያ ነው ያደረኩት። እዚህ ጋር ደግሞ ቅርንፉድ አለኝ። እነዚህ ሶስቱን ወደ ቫዝሊኑ፣ ይሄኛውን ደግሞ ወደ ግማሽ ሹርባ ማንኪያ በውሃው ሰራና መጀመሪያ ቫዝሊኑን ከተቀባው በኋላ ረጫዋለሁ ማለት ነው። ፀጉሬ ከፊት ለፊት ትንሽ ያው ለመግባት እንትን እያለ ነውና ያ ነገር በመጀመሪያ መቆጣጠር አለብን ማለት ነው። ይሄው አንድ በጣም ቀላል ነው ማለት። አንደኛ ነገር ደግሞ ይሄ ያቃጥለናል፣ ይልጠናል ምናምን የምትሉት አይደለም። ከውሃ ጋር ነው የምንሰራው። በጣም ኃይሉ የቀነሰ ነው። ግን ፀጉራችሁ እንዳይሞት ሙትት እንዳይል፣ እንዲሁም ደግሞ ከፊት ለፊት ወደ ኋላ የሸሸ የልጅን ፀጉር አይታችኋል በደንብ ብዬ አስባለሁ። ይሄን ከሰራን በኋላ ይሄኛውን እንሰራለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ቤተሰቦቼ፣ ሁልጊዜም እንደምላችሁ ማፍላት የለብንም። ምንም ነገር ስንሰራ መፍላት የለበትም። ያው ነገራችን ላይ ያድርቅብናል ብላችሁ የምታስቡ ከሆነ የቁርቁራውን ወይም ካገኘችሁ የቀሲሉን ቅጠልም መጨመር ትችላላችሁ ማለት ነው። ግን እንደውም እኔ ግርም የሚለኝ ነገር ሁሌ ሰርቼ ስጠቀም ጅንጅብሉ ቅርንፉዱ ትንሽ ኃይሉ ራሱ ደከም እንደሚል ነውና ቅርንፉዱ ትንሽ የማሳከክ ባህሪ እንዳለው ራሱ ተረድቻለሁኝ። ይሄ በጣም ብዙ ጊዜ ለልጅ የተጠቀምኩት ነው። በውሃውም በቫዝሊንም በቅባትም በብዙ እየሰራው ማለት ነው። እሺ እንደምታዩት ቅርንፉዱና ቀሲሉን አንድ ላይ ያወቀጥኩት ይኸው ጅንጅብሌን እዚህ ላይ አደርጋለሁ። ከዛ ይሄንን እንደዚህ ያደርግና ቫዝሊኔ ይኸው ቀሲሉ ይህ ቆዳችንን እንዲያለሰልስልን ለፀጉራችን ሻይን እንዲያደርግ ያው ቀሲል ብዙ ተወርቶለታል። በነገራችን ላይ እኔ ጅንጅብል ራሱ በጣም መድኃኒት ነው ብዬ ነው የማስበው። እውነት ለመናገር ጅንጅብል እኔ እጠጣለሁ፣ ሐኪም አዞልኛል ጨጓራ ባክቴሪያ ስላለብኝ ማለት ነውና ጅንጅብል ቶሎ በፍጥነት እንደው እስኪ ኮመንት ላይ የጅንጅብል ጥቅምን በደንብ ለውጥ ያገኛችሁበት ቤተሰቦች ስለምትኖሩ ጅንጅብል ያገኛችሁበትን ለውጥ ኮመንት አድርጉ። ቫዝሊኑ ብዙ እህቶቼ ቅባት መግዛት ትቻለሁ ያላችሁ እህቶች ያላችሁ፣ እኔ ራሱ ትቻለሁ። ለምን የሱቁ ቅባት አይታችኋል ምን አይነት ቅባት እንደሆነ። በጣም እኔ በቃ ደህና የጭቃ ቅባት ነው ያጣሁት ማለት ይቻላል። እና ግን አሁን ቫዝሊን እየተጠቀምኩ ስለሆነ ትዝም አይለኝም ስለ ጭቃ ቅባት። በጣም ተመስክሮለታል። ፀጉርን የማፋፋቱ እንደገና ደግሞ የማጥቆሩ በቃ ፍትትት ነው የሚለው ሙቀት ስለሚሰጠው፣ በተለይ የሞተ ለፕሮስት የሆነ ፀጉር በደንብ ንቅት እንዲል ያደርጋል ማለት ነው። ስለዚህ ይሄ እንግዲህ ለከርዳዳም ፀጉር፣ ለሉጫም ፀጉር፣ ለሁሉም ይሆናል። ሰርታችሁ ተጠቀሙት ማለት ነው። ስናፈላው ሁሉም ነገር ስናፈላው ይሄ ጣዕም ያጣል። እንደገና ደግሞ አሁን ይሄ ቅባት የሚሆን ስንሰራ በደንብ ትክትክ ካለ የሆነ በኋላ የመበላሸት ወይም ደግሞ ቆዳችን ላይ ሲያርፍ ፀጉራችን ላይ ሲያርፍ ይሄ ፀጉራችን የማበላሸት ነገር ያመጣልና ምንም ነገር ስንሰራ ማቅለጥ ነው እንጂ ማፍላት የለብንም። በውሃም ስንሰራ እንደዚህ ጋል ሲል ነው እንጂ እስከሚንተከተክ ጠብቀን ማውጣት የለብንም። አሁን ያው እንደምታዩት እኔ ለማቅለጥ ብቻ ነው እና ጋል ሲል ሳይንተከተክ ፊት አወጣዋለሁ። አያችሁ አይደለም?
ቀልጧል። አሁን በቃ ምንም ከዚህ በላይ ማቆየት የለብኝም። ማውጣት ነው ያለብኝ ግዴታ። ሳይፈላ ጋል ሲልላችሁ ቅልጥ ሲል ከሁሉም ነገር ላይ ከተዋሃደ በኋላ እናንተ ማውጣት ነው ያለባችሁ። ይሄንን ቀሲል የወደድኩት ተመልከቱ፣ ምን ያክል አረንጓዴ እንደሆነ። በቃ አረንጓዴ ነው፣ ደስ ይላል በጣም። እና ይሄ ሲቀዘቅዝ ምናምን አንልም። ይሄን በነገራችን ላይ ቶሎ ነው ማጥለል ያለብን። ለምን ጊዜ ይሰጣንም። ባዝሊን በደንብ ነው ወዲያው ነው እንትን የሚለው የሚቀዘቅዝብንና ስለሚረጋ በኋላ ያስቸግረናል። ቶሎ ብለን ጥልል ነው የምናደርገው። በጣም ባለብዙ ጥቅም ነው እውነት። እንደዚህ አድርጋችሁ ሰሩ። እኔ ነግሬያችኋለሁ፣ ቫዝሊን ብቻውን አልጠቀምም፣ በቃ አይመጣልኝም። ሌላም ኖርማል ቅባት ራሱ ብቻውን አሁን ስለለመድኩኝ ጥቅሙንም ስላወቅኩት ብቻውን ምንም ነገር አልጠቀምም። እና እንደዚህ አድርጋችሁ ከብዙ ነገሮች ጋር እየሰራችሁ ብትጠቀሙ ነው በነገራችን ለውጥ ማምጣት የምትችሉት። አያችሁ አይደለ? በጣም ነው የሚያምረው። የተወደዳችሁ ውድ የኤፍሩ ሾው ቤተሰቦች እንደምን አላችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እያልኩኝ ዛሬም ተከስቻለሁኝ ማለት ነው። ነግሬያችኋለሁ። ኤፍሪ ለጊዜው ስለሌለች ነው፣ ግን ይሄ የእሷ ቻናል ነው። እኔ እንግዲህ አሁን ያው ቪዲዮ እየሰራሁበት ነው፣ እያስተላለፍኩላት ነው ማለት ነው። ስለሌለች ነው። በቅርብ ጊዜ ግን ትመጣለች፣ ትመለሳለች ማለት ነው። ዛሬ እንግዲህ በጣም ጠቃሚ ለእናንተ የሚጠቅማችሁን ነገር ይዤላችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ያው የእሷንም ፀጉር አይታችኋል፣ የኔንም ፀጉር እያያችሁ ነው። እንዴት እስከዛ ድረስ የኔ ፀጉር ተጠብቆ እንዴት እንደቆየ፣ የእሷ ደግሞ ከተቆረጠ በኋላ በጣም ቀይ ነበር፣ እንዴት አይነት ለውጥ እንዳለውም በደንብ መስክራችኋል ማለት ነው። ዛሬም እንግዲህ ያው የሰራሁላችሁ ቪዲዮ ለእናንተ ይጠቅማችኋል፣ ሰርታችሁ ተጠቀሙ። ጨርሻለሁኝ እኔ ሰርቼ። ይኸው እንግዲህ ቫዝሊን የሰራሁት በጅንጅብል አይታችኋል፣ በቀሲል እንዲሁም ደግሞ በቅንፉር ነው የሰራሁት። ይሄ ደግሞ ጅንጅብል ውሃው ብቻውን ነው። ባለ ብዙ ጥቅም እናንተ የመሰከራችሁ ልጅ ቫዝሊን በቃ ሁልጊዜም ለእናንተ የሚጠቅመውን ማለት ነው። እንዴት እንደሰራሁትም አይታችኋል። መጀመሪያ እንቀባለን። ለምን ፀጉራችን መጀመሪያ ቅባት ማግኘት አለበት። ከዛ በኋላ ይሄንን እንረጫለን። ይሄ ፀጉራችን እንዳይነቃቅል፣ ይሄ ራሱ እንደዛ ነው የሚጠቅማችሁ ማለት ነው። ፀጉራችሁ በቃ ሻይን ነው የሚያደርገው፣ በጣም ነው የሚያብረቀርቀው። ጥቁረቱ መፋፋቱ እንዴት ብዬ ልንገራችሁና መጀመሪያ ቅባታችንን እንቀባለን፣ ከዛ በኋላ እንረጫለን ማለት ነው። ያው እኔ ሁልጊዜ እንደምላችሁ ብዙም ክፍል አልችልም፣ ግን ሁልጊዜም ከመሀል ክፍት ባታረጉት እመክራለሁ። ለምን የብዙ እህቶቼ ፀጉር ከመሀል የተበጣጠሰ ስለሆነ ማለት ነው። አያችሁ ፀጉራችሁ ይሰለጥናል። በቃ እንደዚህ አሁን ይሄ የራሱ ውሃውን ስትረጩት ብዙ ጥቅም ነው የምታገኙት። አንደኛ ፀጉራችሁ እንዳይነቃቀል፣ ከፊት ለፊት ያለውን ፀጉር ያው ገና አልረጋም፣ እንደምታዩት ቫዝሊኑ አልረጋም። በጣም ቀላጭ ነው በነገራችን ላይ። እንደዚህ አድርገን በደንብ ሽታው አይረብሻችሁ፣ ሽታ የለው። ከዛ ከፊት ለፊት በደንብ እንደዚህ ይሄ ዋናው ነገር አሁን እዚህ ጋር ነው። እንደዚህ አድርገን በደንብ እንደዚህ በጣታችን እየገባን እያፍታታን ፀጉራችንን ይሄ ጫፉን ማለት ነው በደንብ አድርጋችሁ ከማበጠራችሁ በፊት እንዲቅባት ስትገቡ ፀጉራችሁን መፍታት አለባችሁ። በአምስት ጣታችሁ እንደዚህ እየገባችሁ አያችሁ። ፀጉራችሁ አብረቅራቂ የሰለጠነ የፋፋ መሆን አለበት። ከዛ ሳናበጥር መጨረሻ ነው የምናበጥረው። ሳናበጥር ውሃችንን እንረጫለን ማለት ነው።
እንደኛ ፀጉራችን ይሰለጥናል፣ ሌላው ደግሞ ፀጉራችን እንዳይነቃቀል እንዲጠነክር ያደርጋል። እኔ አሁን በቅርንፉድ አልደራደርም፣ ግን ከቅርንፉድ እና ዝንጅብል ትንሽ ኃይሉ የሱ የሚሻል ነው ሆኖ ያገኘሁት ማለት ነው። እነዚህ ዋና ቆዳችሁን ነው እና ፊቱን በተለይ ነግሬያቸዋለሁ። እኔ እንደዚህ ዝንጅብሉን መታረግና እንደዚህ በሆነ ነገር በቃ በንጹህ ነገር መታታረጉና ይሄ እዚህ ጋር እንደዚህ ያደርገዋለሁኝ። እኔ በጣም ለኤፍሪ እንደውም በጣም ስጠቀምላት ነበር ለልጄ። እንደዚህ አድርጋችሁ ቅንድብም ተሌላችሁ እዚህ ጋር እንኳን ከባድ ነው። ፀጉር ነው በነገራችን ላይ ግን በኋላ እንደዚህ ይሄንን በፎጣ አነሳዋለሁኝ ማለት ነው። እንደዚህ ታረግን በኋላ ፀጉራችንን ሁልጊዜም ነው የምላችሁ ማበጠሪያችሁ ንጹህ መሆን አለበት። ንጹህ እኔ ነግሬያችኋለሁ ከቦርሳዬ እንደማይወጣ። ከዛ እንዲንይዝና ፀጉራችንን ከስር ነው የምንጀምረው። ስናበጥር እንኳን ጥንቃቄ ማድረግ አለብን። ከስር ይሄንን ካነሳን በኋላ ቀስ ብለን ደግሞ ወደ ላይ የሚያያዝብን ከሆነ ነግሬያችኋለሁ በእጃችን ነው የምናፍታታው። ፀጉራችን እንዳይነቃቀል እንዳይሰባበር ይረዳናል። ቅጥል ካለው ቅጥሉን ማንሳት ነው። ቆርጣችሁ ተቆረጣችሁት በኋላ የመጀፈረክ የመከርደድ ጫፍጫፉ ይኸው ባዝሊን እየሰራችሁ እንትን ማለት ነው መጠቀም ነው። ያሰለጥነዋል፣ እየለሰለሰ ይመጣል። ለምን ለኔም ሲያስቸግረኝ ስለነበር ነው ያንን ያልኳችሁ። ያችሁ ከዛ ቀስ እያላችሁ ወደ ላይ ከዛ በኋላ ቶሎ አንሰራም ብያችኋለሁ። ቶሎ አንሰራም። ቶሎ አንሰራም። ከዛ አንድ 10 ደቂቃ ምናምን እረፍት እንሰጣለን ለፀጉራችን። እንዲህ አድርገን ጥቅልል አድርገን እረፍት እንሰጠዋለን። ከሁለቱ የወጣው ይሄ ነው። እንግዲህ እውነት ሁሌም እንደምላችሁ እኔ የሚያስጨንቀኝ ነገር ቢኖር የፀጉር መነቃቃል ነው። በጣም ነው የሚያስጨንቀውና እሱን ነገር ነው መከላከል ማስወገድ ያለባችሁ። አሁን እንግዲህ ይሄኛውን ትንሽ ይቆይ፣ እስከዛ ይሄ የቆየውን ሰራዋለሁ። በነገራችን ላይ እኔ መጠቅለል እንጂ መግመድ ምችል አይመስለኝም። እንዲሁ ሌላ ሰዎች ሰራቼ ማለት ነው። ግን ያው እኔ ይመቸኛል፣ ለፀጉሬም በደንብ ስለሚመቸው ነው እንጂ መግመድ እንደዚህ አይመስለኝም ሳስበው ማለት ነው። ብዙ ሰው የገመደውና እኔ ምናልባት የኔ በጣም ስለሰለጠነ ፀጉሬ በጣም ስለለሰለሰ እንዳይሆን ብዬ ሰጋው። ያው ሰጋው ሳይሆን ገመትኩ፣ ሲለሰልስ ይመስለኛል። እኔ አሁን ለምሳሌ አንዳንዶቹ ጥቅልል በጣም ነው የሚያምረው ሲጠቀለል ማለት ነው። ሲገመድ ገመዱት ነው የሚባለው። የኔ እንኳን እየጠቀለልኩት ነው መሰለኝና ምናልባት ከዚህ የተሻለ ቀጠን አድርጌ ብሰራው በጣም ነው የሚያምረው። ግን እኔ ወፈር አድርጌ ነው የሰራሁት። ለአንድ ቀንም ቢሆን እንደዚህ ፀጉራችሁን ስትሰሩ ዘና ይላል ማለት ነው። ዘና ይላል፣ ይፋፋል፣ ደግሞ እድገቱም ቶሎ ይጨምራል፣ ጥቁር ይሆናል፣ ያምራል። ከለሩ ዋው ነው የሚያሰኘው። በቃ ዋው።
ይሄው እንግዲህ እንደምታዩት በጣም ወፍራም አድርጌ ነው የሰራሁት እኔ። አንደኛ በጣም በቀጭን ካልኩኝ ጊዜ በጣም ነው የሚወስድብኝና ያው በዚህ መልኩ ሰርቻለሁ። እናንተም እንደዚሁ ያው እኔ አሁን ይሄ ነግሬያችኋለሁ። ሌላ ቦታ ሳይዝ ሲሰሩ በጣም ነው የሚያምረውና እኔ ግን እንደዛ አድርጌ አይደለም የሰራሁት። ወይ እንግዲህ መግመድ አልችልም እኔ ዝም ብዬ መጠምጠም ብቻ ነው ማለት ነውና እናንተም እንደዚህ አድርጋችሁ መስራት ትችላላችሁ። ፀጉራችሁ ማሳመር፣ ማሳደግም፣ ማጥቆርም ፀጉራችሁ ውብ እንዲሆንም ማድረግ ትችላላችሁ። ማሰልጠን ትችላላችሁ። እንዳይበጣጠስ እንዳይሰባበር ያው የተያያዘ ነው። እንደዛ ማድረግ ትችላላችሁ። በጣም ይጠቅማችኋል። ይህን ቪዲዮ ማሳለፍም ሆነ መተው የለባችሁም። አይታችሁ ሰርታችሁ ተጠቀሙ። በእርግጠኝነት ለውጥ ታገኙበታላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ በዚህ ይበልኝ። ባባይ። በዚህ አጋጣሚ ያው ተሰናብቻለሁ፣ ግን የረሳሁት ወይ እናንተ መናገር ያለብኝ ነገር ይህንን ቫዝሊን በየጊዜው እኔ እንደ ጭቃ ቅባት ነው የምጠቀመው ብያችኋለሁና እንደ ጭቃ ቅባት ነው መጠቀም ያለባችሁ። ውሃውንም ከ3 ቀን አንዳለፍ እንደዚህ እየሰራችሁ መርጨት ትችላላችሁ። ምናልባት ቀን በቀን ኃይል አለው ብላችሁ የምታስቡ ከሆነ ማለት ነው። ያው በውሃ ስለተሰራ ግን እኔ ግን እረጨዋለሁኝ። ቀን በቀንም መርጨት ትችላላችሁ ማለት ነው።